አይናገሩም። መጸለይ ስትጀምሩ የሚጠሏችሁ ይበዛሉ። ግን በጸሎታችሁ ካሸነፋችሁ በኋላ ግን ይወዷችኋል። ወደዱም አልወደዱም ግን ከባህሪያቸው ጋር መስማማት የእናንተ ግዴታ አይደለም። እየሰማችሁ ነው? የእናንተ ግዴታ አይደለም። መጸለይ ስትጀምር ነው ደስታ ያለው። እባክህ እንደው ሞኝ አትሁን። መንበርከክ ስትጀምር እጅህን ወደ እግዚአብሔር ስትዘረጋ ከነጩ ዓለም ከምትቀበለው ገንዘብ በላይ የውስጥ ደስታ ይሰማል። ይሄን ነገር እንዴት አድርጌ ልንገራችሁ? የቀመሳችሁት ነው የምታውቁት። በፊት ብዙ ነገር ያበሳጫችኋል። ትንሽ ነገር ህሊናችሁን ይከለክላችኋል፣ እረፍት ይከለክላችኋል። በጣም ትንሽ ነገር ነገ ለምትሰሩት ዛሬ ተጨንቃችሁ እንቅልፍ ታጣላችሁ። ነገ ለምትሰሩት እኮ ግን ጸሎት ካለ ነገ ለምትሰሩት ዛሬ እረፍት ታገኛላችሁ። ይህ ታዲያ የሚሆነው ጸሎት ስታቅ ነው። ጸሎት ለራስ ጥቅም እንጂ ለእግዚአብሔር ጥቅም አይደለም። አንዳንድ ጊዜ ጸሎት እንደ ምንድነው እንደ አንድ ውለታ መቁጠር የለብህም። ጥቅሙ አንተ ጋር ነው የምትጠቀመው። ብዙ ከመድከምህ በፊት ትንሽ ለእግዚአብሔር ጊዜ ስጥ። 50ውን የበረከት ጊዜ እግዚአብሔር ይሞላል። አንተ 50ውን ታርፍበታለህ፣ 50ውን ትሰራበታለህ። 100 በመቶ የሚመላው ማን ነው? እግዚአብሔር። 50ው የአንተ ድርሻ ነው፣ 50ው የእግዚአብሔር ድርሻ ነው።